ለማለቅ እኔ እንደዚህ አይነት አልወድም። ሄራነሽ ደግሞ እንደዚህ ጭምልቅና አልወድም። ስሟ ይራይ ቆየት ነሽ ቁጭ በል እኔ አልሰማህም የት ነሽ? አልሰማህም በፍጹም አልሰማህም። እኔ እኮ ላስተዋውቅሽ አልነገርኩሽም? ባለፈው ብቻ አስተዋውቃለሁ። አልሰማህም ብዬሃለሁ። አልሰማህም እንዴ? ይሄ ምን ጭምልቅና ነው ይሄ? ባልሰጥሽ አንቺ ጋር መጣት ነበር። እንደዚህ አይነት ክብር የለም። እሺ ታዋቂያት የሰው ልጅ ነች። እሺ ቢያንስ ሰላም ቢያት ቢያንስ። እሺ የት ነሽ? እኔን አስቀምጠሽ የት ነሽ? እኔ ላገባ ነው በቃ የራሴ ነው። ሳላስተዋውቅሽ ማግባት ነበረብኝ። እሺ ነይ ታዋቂያት ቢያንስ ሰላም ቢያት። ሰው አይደለች ክብር ስጫት። ትውውቅ እንደዚህ አይደለም። እና እንዴት ነው? እኔ እኮ አክብሬሽ ነው የመጣሁት። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰው ሲጠፋ የጠፋ አትሉም? ለማንኛውም 11 ቀን እንደሆነ ላስታውሳችሁ ብዬ ነው። እኔ ባለመመቻቸት ነው እየቀረሁት እና ባለፈው ያስጀመርኩት ቻሌንጅ ማንም ሰው አልተቀላቀለም። በቀጣይ እንደምትቀላቀሉ ተስፋ አለኝ። ማለት ህሊናችሁን እንድታድሱ ነው። 200 ብር ሰጣችሁ የጎዳና ልጅ ማብላት ማለት ትልቅ ደስታ ነው። ደስ የሚል ውሎ ትውላላችሁ በሚል ነው እና ለሱ አይደለም የመጣሁት። እናቴ አልናፈቀቻችሁ? ማዘር አልናፈቀቻችሁ? እኔ እናንተ ጋር እንድትደርስ ያለኝ ጉጉት በጣም እየጨመረ ነው። ማርያምን ወደ እናንተ ለማምጣት ብዙ እየሞከርኩ ነው። አልተመቸንም፣ እሷም አልተመቻትም፣ ካሜራማኔም አልተመቸንም በቃ እና ውድ የኔ ቤተሰቦች ዛሬ በዚህ ምክንያት ነው የመጣሁላችሁ። ናፍቃኛለች፣ በጣም ናፍቃኛለች እና ከዛ በፊት ግን ሰሞኑ ማለት ትንሽ ተጨናንቃ ነበር። ሪላክስ ላድርጋት ብዬ ፕራንክና አዝናኝ በሆነ መልኩ ነው የመጣሁላችሁ። የተጨናነቀችም ሰሞኑ 6 ቀን ምናምን አልፎታል የቤት ኪራይን አግኝቻለሁ። እሱንም በፕራንክ አድርገናት የቤት ኪራይ እንሰጣታለን ማለት ይሄውና የቤት ኪራዩ ሰተናት ፋን እንዳለን ዛሬ ቀናችን ደስ የሚልና አዝናኝ በቃ ደስ የሚል ውሎ እንውላለን። ያም ደግሞ እናንተ እንድትጋሩት የቻልኩትን አድርጌ ይሄው ወደ እናንተ መጥቼላችኋለሁ። እስኪ ፕራንኩ ምን ይመስላል? እንዴት ነው እናንተ የምትደሰቱበት ደስ የሚል ፕራንክ ነው። እስኪ ነይ በቀሉ ማነሽ ነይ ወደዚህ ጋር አትደባበቂ። ተዋውቋት። የልጅነት ፍቅረኛ ነች። ቆንጆ ነች አይደል? ሸበላ ነች እና እናቴን ላስተዋውቃት ነው። አትሽከረ በሚርዛ እንጂ ምን አባቷ ትላለች። እና ውድ የኔ ቤተሰቦች ፕራንኩ ምን ይመስላል አብረን የምናየው ይሆናል። እናቴንም ፏ እናደርጋታለን። ዛሬ ቀኑ የኛ ነው፣ ውሏችን የኛ ነው። በዚሁ ጎረምሳው አይጎረምሳው እና በዚህ አጋጣሚ ፍቅረኛ እንደሌለኝ ልንገራችሁ ብዬ ነው። ወንድና አንተና አትበሉ። እሷን ፏ ለማድረግ የተቻለን እናደርጋለን። እሷን ብቻ ሳይሆን እናንተን የበለጠ እናንተን ለማዝናናት እየሞከርኩ ነው እና ትከተሉኛላችሁ ወይ? ማዘርን ፏ እናደርጋታለን። ማዘርን ደስ በሚል ፕራንክ እንሄድባታለን። እሷን እናስተዋውቃታለን። ላገባ ነው ምናምን ነገር እላታለሁ። እስኪ እሷ ጋር ያለው ሪአክሽን ምን ይመስላል የሚለውን አብረን እናያለን። ይለፍት ነው ፋዘር የለም። ፋዘር እንደሌለ አውቄ ነው። እሱ ካለ ላይ ነው የሚወጣው። 4 ቁጥር ነው የሚወጣብኝ። ቁጭ ብዬ ምንድነው ሰው እንግዳ ሲመጣ ደግሰሽ አትቀበይም? ነይ ላስተዋውቅሽ። ነይ እዚህ ጋር ክፍል ነይ፣ ግቢ። ፍቅረኛ ነች። አውቅሽ ነው። እኔ ደግሰሽ ትቀበኛለሽ ብያለሁ። አሁን እስኪ ደግስ ያለውን ነገር እስኪ አቀራርብልኝ። አሁን እኔ ምንም አልፈልግም። የሆነ የለም እስኪ እናትነት እስከመቼ ነው? ገብሽን ጠበቅ አድርጊ እስኪ። ተጨማለቅ። እንዴት ነው የምትጨማለቀው? የምን ፍቅረኛ ነው? ሚስቴ ነች፣ የወደፊት ሚስቴ ነች። እናቴ ላስተዋውቅሽ፣ አንቺ ላስተዋውቅሽ። የሚስት ቦታ ገና ፍቅረኛ ቦታ ትለኛለህ አንተ? እሺ ምንድነው የምትለው?
እሺ አሁን ያለ ነገር እስኪ የሆነ ነገር እስኪ ይዘሽላል ነው እንግዳ እንደዚህ ነው የምትቀበሉት? እንዴት ነው ይባል? ባገባም የመጣ እንዴ ተይ በሰው ፊት እንደዚህ አይባልም። እንደዚህ ትለኛለህ? በሰው ፊት እንደዚህ ትለኛለህ? ወይኔ እኔ ደግሰሽ ትቀበኛለሽ ብላ አንቺ ሆነ እኔ ሌላ ነገር እንድትይኝ አይደለም። እሷን በክብር ላስተዋውቅሽ ነው የመጣሁት። በክብር አምጥቻለሁ። ተዋወቂያት። እኔና ታስተዋውቀኝ ምን ማለት ነው? እናት አይደለሽ? እኔ ታስተዋውቀኝ። እናት አይደለሽ? እኔ እንደዚህ አይነት አይደለም። ይኸውልሽ አንቺን አክብሬ አምጥቻለሁ። ተዋወቅሽ ደግሽ እንዲሁም ወጥ ይዘሽ ነው። አንቺ ምንድነው ሴት አይደለሽ? አታመጪም። እንዴ ቤተሰብ ሳመጣ እንደዚህ ነው የምትጠብቂኝ? እኔ በቃ እንደማመጣልኝ የማልጅ ናት። በዛ ላይ ነው የምታስተዋውቀኝ። እሷ ቆንጆ ነች ደግሞ ቆንጆ ትወጃታለሽ። በጣም ነው የምትወጃት። እስኪ ያት ፊቷን ፎቶ አላሳይሽ። ቆይ ፎቶ አላሳይሽ። አሁን ስለፈራችሽ ነው እንጂ ፎቶዋን እንትንልሽ ነበር። በእንደዚህ አይነት አይደለም የምታስተዋውቀኝ። በእንደዚህ አይነት አይደለም የምታስተዋውቀኝ። እና በምንድን ነው እና እኔ ሁሌ መሰቃየት አለብኝ? እኔ በቃ ከችግር መላቀቅ ፈልጋለሁ። ማግባት ፈልጋለሁ። አግብቼ ራሴ ኑሮ መመስረት ፈልጋለሁ። እኔ አልቀበልህም። አልሰማህም። አትተዋወቂያትም። አልሰማህም ማለት እኔ እንደዚህ አይነት አልወድም። ሄራነሽ ደግሞ እንደዚህ ጭምቅና አልወድም። ስሟ ሄራ። ቆይ የት ነሽ? ቁጭ በል። እኔ አልሰማህም። የት ነሽ? አልሰማህም። በፍጹም አልሰማህም። እኔ እኮ ላስተዋውቅሽ አልነገርኩሽም? ባለፈው ብቻ አስተዋውቃለሁ። አልሰማህም ብዬሃለሁ። አልሰማህም እንዴ? ይሄ ምን ጭምልቅና ነው ይሄ? አሁን ይዘሃልኝ ሂድ። ስራዬን አንቺ አክብራ እኮ ነው ተቀመጠች። አንቺ አክብራ እኮ ነው ተቀመጠች። በዚህ ላይ አይደለም ክብር ሰጠኝ እኮ እኔ አንቺ ክብር ባልሰጥሽ አንቺ ጋር መጣት ነበር። እንደዚህ ላይ ክብር የለም። እሺ ተዋወቂያት። የሰው ልጅ ነች። እሺ ቢያንስ ሰላም ቢያት ቢያንስ። እሺ የት ነሽ? እኔን አስቀምጠሽ የት ነሽ? እኔ ላገባ ነው በቃ የራሴ ነው። ሳላስተዋውቅሽ ማግባት ነበረብኝ። እሺ ነይ ተዋወቂያት። ቢያንስ ሰላም ቢያት። ሰው አይደለች ክብር ስጫት። እና እንዴት ነው? እኔ እኮ አክብሬሽ ነው የመጣሁት። እሺ ተዋወቂያት። ቢያንስ ሰላም ቢያት። አክብራሽ እኮ ነው የተቀመጠችው። እሺ ቁጭ በይ። በምንም አልተዋወቃት። እኔ እኮ አንቺን አክብሬ ነው የመጣሁት። በምንም አልተዋወቅም። እንደዚህ አይደለም ተዋወቅ። እና እንዴት ነው? እስኪ ንገሪኝ። እንዴት ላግባሽ? እንዴት ላግባ? እንደዚህ አይደለም። ንገሪኝ። እንዴት ላግባ? ትዳር መያዝ ቀልድ አይደለም። እንዴት ላግባሽ? አይደለም። አግቡ ምናምን ስትይና ነበር። እንደዚህ አይነት ዘመድ አዝማዴ ጠርቼ ድግስን ደግሼ እኔ ድግስ ደግስበት ብር ከሌለ ቤተሰብ በሙሉ አስተዋውቄ ድግስ ደግስበት ብር ከሌለ ይሄ ጀበና ቡና ባልለበት እንደዚህ ተዋወቅ ብለህ በጎዳና ማንም ልጅ አገረድ ይዘህልኝ ትገባለህ? እኔ አልፈልግም። የምን ተዋውቅ ነው? እና ድግስ ምደግስበት ብር ከሌለኝስ እንዲሁም አይደለም ሳስተዋውቅሽ ሳገባ ራሱ ዝም ብዬ ነው ማለት ነው። ጋበል ስራ ወይ ልጅሽን ትታቀፊያለሽ አንጥቼ ዲቃ እኮ አንቺ ከምባል እንዴ እሱን አብረሃል። ከዛ በፊት አንቺ ተዋወቂያትና በክብር ላግባብ ይሄ እና አልሆነልኝ። በስራ ስራ ለፋን አልተሳካልን። ሰውስ ምን ይበለኝ? እኔ አልተዋወቅም። ወዳጅ በቃ ልጅ በልጅ እናድርገው። ወንድም የሚያገባል እኔ ማገባለሁ። ልጅ በልጅ እናድርገው። እስኪ ድካሙ ብቻ እስኪ መቼም አንለወጥም። 9 ዓመት ለፋን አይደል በስራ ወደ ትዳር እንትን እንበል። እስኪ ወደ እግዚአብሔር ብቻ ተዘነቡና እስኪ ድካሙ ብቻ። እሺ ምን ላድርግ? እኔ እኮ አንቺ በቃ እኔ ማግባት ፈለኩ። እኔ አልተዋወቅም። እኔ ሱስ ውስጥ ከምገባ ብዬ ነው። እኔ አልተዋወቅም። ሱስ ውስጥ ገብቼ ነበር። እሷ ነች ያስወጣችኝ። አልተዋወቅም። እኔ አሁንም በሆነ አልተዋወቅም። 5 ሰው አለበት፣ 5 ቤተሰብ አለበት። እኔም ብቻ አልተዋወቅም። እኔ አንቺ ጋር ካንቺ ሌላ እኔ ዘመድ የለኝም። ካንቺ ሌላ ማቆስ የለኝም። እናቴ ያለ አባቴ ያለ አጎቴ ያለ አንቺ ዘመዴ አንቺ ብቻ ነሽ። ሌላ የለኝም። እኔ ያለ ዘመዴ አልተወለኩም። እኔ ብቻዬን አልተወለኩም። እኔ አልፈልግም። ዘመድ ምን ያደርግልኛል? ዘመድ ምን አደረገልና? አባትና ታለ ወዳጅ ዘመድ አለ። በኋላ ሲመጣ እነግረዋለሁ። አሁን የለም። በኋላ ሲመጣ እነግረዋለሁ። ለሱ ሲጀምር ፈርሽ ከሱ አንቺ ትሻይኛለሽ ብዬ በመጣ አንቺ ትብሽብኛለሽ። እኔ ብቻዬን የምቀበልህ ነገር የለም። አንቺ ትብሽብኛለሽ። እኔ ብቻዬን ከሱ እኮ አንቺ ትሻይኛለሽ ብዬ ነው ያስተዋወቅኩሽ። አይባልም። ብቻዬን አልቀበልህም። እንዴ ምን አጠፋው? እኔ እስኪ እሺ ጥፋቴ ምኑ ጋር ነው? አባት አለበት፣ ምን አጠፋው? አሃት አለበት። ምን አጠፋው? እኔ ንገሪኝ እስኪ። አልቀበልህም። እንደምንም ብለህ ማስተዋወቅ
እንደምንም ብለህ እሺ ታዋቂያት። እሺ ዛሬ ታዋቂያትና ሌላ ቀን በሰፊው አሁን ታዋቂያት ከቤተሰብ ጋር አሁን ታዋቂያት አንተዋወቃት ከቤተሰብ ጋር አንቺ ግሯን አስቢ ትርሽ ግሯ አሳቢ ምን አባታ ረዛ ማለት አልፈልግም እኔ ታወቀትም ምን እጂልኝ ዳስ ነይ ሳት ያሉ ሰሞኑን ስለደበረች ቡና አልፈላ ትጫወትብኛለህ። ስራ የለም ስራ አጥ መሰለህ። አላስነቃውማ። ቁጭ በይ እሺ፣ ቁጭ በይ። እኔ እዚች ገባ ካሜራ ይዣለሁ እኮ ደግሞ ናፍቀሽናል ብሎሻል። አንቺ እስኪ አውሪያቸው። ናፍቀኸኛል። ልጅ ይጠገባል። እነሱስ ቤተሰቦች እነሱም በነገራችን ላይ እህቶችሽና ልጆችሽ ናቸው። እንደኔ እኔ ልጆችሽ የሚጠብቁ መቼም ዘመድ ነው፣ ቤተሰብ ነው። እሺ ለቤተሰቦች ምን ታያቻለህ? አመሰግናለሁ ወዳጅ ዘመዶቼ አመሰግናለሁ። እና ደግሞ ለአንቺ ትልቅ ሰርፕራይዝ አለ። ባለፈው ብቻሽን ጓዳ ተደብቀሽ ስትጨነቂ አይቼ ማለት ከሰው ምናምን ያለኝን ለቃቅሜን ያመጣሁት ይሄ የቤት ኪራይ ነው። አትጨነቂ፣ 6 ቀን ያለፈው። ቀጣይ ደግሞ የ6 ወር እንዘጋለን። እሺ በሩን ይክፈትልህ። እና አላስነቃውም ማለት በዚህ በቤት ኪራይ አሳረፍከኝ። የራሴ እኮ ነው፣ ለራሴ እኮ ነው የምከፍለው። ምን ላንቺ አይደለም። እና ቤተሰቦቼ ናፍቀውኛል፣ እናት ናፍቃኛለች ምናምን ብሎኛል። ምን ትያቸዋለሽ? ኧረ በጣም ነው የማመሰግናቸው። በጣም ነው የማመሰግናቸው። እና ቤተሰቦቼ ናፍቀውሻል፣ በጣም ናፍቀውሻል። ከዚህ በኋላ ደግሞ አብረን ከቻለን አብረን እንቀጥላለን። ያው እንደሚሆን እናደርጋለን። እና በጣም ከፍቶሻል። ፋቢያ ትጨናነቂ፣ አብረን እንትን እንላለን። ደስ ብሎኛል። አይተሻል። ባለፈው የሰራኸው ቪዲዮ ደስ ብሎኛል። እና ይሄ ላሰብከበት ሙላበት። እኔ ሞልቼ ሰጣችሁ አንቺ አይታችኋል። እሷም ቻሌንጁ ተቀላቀለችው። በጣም ደስ ብሎኛል። ማለት ይሄ ባለፈው ቪዲዮ አማክራታለሁ፣ ነግሬያታለሁ። ይሄ ቪዲዮ አየሽው እንደዚህ ባደርግ ደስ ይለኝ ነበር፣ እንደዚህ ቢቀላቀሉልኝ ያሰብኩት ነገር ይሳካልኝ ደስ ይለኛል ብያት ነበር። እና ቻሌንጁን አስጀምሯለች። እሷ የመጀመሪያው ሰው ሆናለች። እናንተ ደግሞ የመጨረሻዎቹ ሁኑ። የመጨረሻ የለም ግን ማስቀጠላችሁን አይረሳ። እንግዲህ ቤተሰቦቼ ይሄንን ይመስል ነበር። ቀጣይ ደግሞ ከእናንተ ጋር ለመቀጠል በጣም እሞክራለሁ። እንግዲህ ይህንን ቻሌንጅ ረሳ ቻሌንጅ አይደለም፣ እናቴም ከእናንተ ጋር ለማገናኘት በጣም እጥራለሁ። ቀጣይ ድረስ እስክንገናኝ ድረስ ቸር ሰንብቱልኝ። በጣም ወዳችኋለሁ። ያለ እናንተ አልሆንም። ቸር ሰንብቱልኝ።